እሺ የመድ ፊደልና የሊን ፊደል ልዩነቶችን ባጭሩ እዚህ ቪዲዮ ላይ እስቲ እንትን ልበልና ታይዋለሽ። እሺ የመድ ፊደል ስንት ናቸው አለን? 3 ናቸው አለን አይደለ? ማማን አንደኛ አሊፍ፣ እሺ ሁለተኛ ዋው፣ ሶስተኛ ያ፣ ይሄኛው ያ ማለት ነው። ወይም ይሄኛው ያ ወይም ይሄኛው ያ፣ ወይም ትንሿን ሞልቶን ይችላል፣ ሰገራዋ ትልቁም ሊሆን ይችላል። ይሄ ደግሞ አሊፍም ትንሽም ሊሆን ይችላል ማለት ነው። ባጭሩ እነዚህ መድ ፊደል ናቸው አለን። ነገር ግን መስፈርት አለው። ዝም ብለን ብቻ ወውና ያን ስላየን ብቻ መድ መጥቷል ብቻ መጥቷል ማለት አይደለም። መስፈርት ሲያሟሉ ነው መድ የሚሆኑት እንጂ ዝም ብሎ ወውና ያ ስለመጣ ብቻ መድ መጥቷል አንልም ማለት ነው። መስፈርቱ ለእያንዳንዱ መስፈርት አላቸው። የመጀመሪያው የአሊፍ መስፈርት ነው። አሊፍ መድ የሚሆነው መቼ ነው? አሊፍ መድ የሚሆነው አንደኛ የአሊፍ መስፈርት እንበለው ምን እንዲሆን መድ እንዲሆን የአሊፍ መስፈርት መድ እንዲሆን ስንት ናቸው? 2 ናቸው። አንደኛ አሊፍ ስኩን መሆን አለበት። ሁለተኛ ከአሊፍ በፊት የሚመጣው ፊደል ምንም ይሁን ቃፍም ይሁን ሚምም ይሁን ማንኛውም ፊደል ከአሊፍ በፊት ነው ያልኩት። ልብ በይ፣ የሚመጣው በስተቀኙ በኩል ማለት ነው። ፊደል ፈትሐ መሆን አለበት። ይሄ ከተሟላ ምን ሆነ ማለት ነው? መስፈርቱ ይሄ ነው። ይሄ ከተሟላ አሊፍ ምን ይሆናል? መድ ይሆናል። መድ ማለት ምንድነው? መሳብ ነው ማለት ነው። ስለዚህ ምን ያደርጋል? ይስባል ማለት ነው። ምሳሌ ነኝ። እሺ ምሳሌ እዚህ ጋር ምሳሌ ጽፌ አይታይም መሰለኝ። ምሳሌ አሁን ይሄንን እንየው። ቃፍ አለ፣ ከዛ ላም አለ፣ እዚህ ጋር ፈትሐ አለ፣ እዚህ ጋር ፈትሐ አለ። አሁን እዚህ ጋር ይሄን ምሳሌ ብለሽ ካየሽው ቃፍ ፈትሐ አለ፣ ቀጥሎ ማን መጥቷል? ቀጥሎ አሊፍ መጥቷል። ይሄው እዚህ ጋር ቃፍ ላይ ተቀጥሏል። ቀጥሎ ላም መጥቷል። አሊፉ ምንድነው? ስኩን ነው አይደለ? ባለፈው ተናግረናል። አንድ ፊደል ስኩን ከሌለው ምንድነው? ባለፈው አንድ ፊደል ምንም ከሌለው ስኩን ነው ብዬሻለሁ። ስለዚህ ይሄ አሊፍ ምንም ስለሌለው ስኩን ነው። ከሱ በፊት ያለው ፊደል ምንድነው? ፈትሐ መሆን አለበት። ምን ሆናለሁ? እዚህ ጋር ሁለተኛ መስፈርት ከሱ በፊት ያለው ፊደል ፈትሐ መሆን አለበት ብለን ነበር። ተሟላ ማለት ነው ይሄ መስፈርት። ስለዚህ አሊፉ መድ ነው ማለት ነው። እዚህ ጋር መድ ነው ስንል ሁለት ነገር አለ። ሁለት ነገር መለየት አለብሽ። እዚህ ውስጥ ምን አለ? መሳቢያ እና ሚሳብ አለ። መሳቢያና ሚሳብ። መሳቢያ ማለት ሁሩፉል መድ ማለት ነው። የመሳቢያ ፊደልና
የሚሳበው ራሱ የሚሳበው ፊደሉ ራሱ የሚሳበው ማን ነው? እንደገና ደግሞ መሳቢያው ማን ነው? እንዲሳብ ያደረገው ማን ነው? ይሄንን እንዲህ ብናደርገው መሳቢያ እና የሚሳበው ፊደል መሳቢያው ፊደል ወይም ሐርፍ የሚሳበው ፊደል መሳቢያው ፊደል ማን ነው? አሊፍ ነው። በዚህ ሁኔታ አይደለ? አሊፍ ነው። ወው ያ የሉም እዚህ ጋር የመሳቢያ ፊደሎች ያልናቸው ማለት ነው። 3 ናቸው። አሊፍ ወው ያ ናቸው መሳቢያ ፊደሎች። እዚህ ጋር እንዳየነው የመሳቢያ ፊደሎች አሊፍ ወው እና ያ ናቸው። ከነዚህ ከ3ቱ እዚህ ጋር የመጣ መሳቢያ ፊደል አሊፍ ነው። የሚሳበው ፊደል ማን ነው? ላም ነው እንዴ? አይደለም። ቃፍ ነው የሚሳበው። ቃፍ ይሳባል። ለምን? አሊፍ ስኩን ሆኖ ከፊት ለፊት የመጣው ፊደል ነው የሚሳበው። አሁን አሊፍ የመጣችው ስራዋ ምንድነው? ቃፍን ለመሳብ ነው። እንዴት እንስበዋለን? ይሄ አሁን ሲነበብ ምን ይሆናል? ቃለ ይሆናል ማለት ነው። ቃለ ቃፍ ተሳበችና ወደ ቃ ተቀየረች ማለት ነው። ለምን? አሊፍ ስላለ። ነገር ግን አሊፍ ባይኖር ነው። ለምሳሌ ይሄንን ለምሳሌ አሁን ይሄ ቃ ፈትሐ አለ፣ ላም አለ፣ መሳቢያ አለ። እዚህ ጋር አሁን መሳቢያ የለም። አሊፍም የለም፣ ሞም የለም፣ ማንም የለም፣ የሚስበው ነገር የለም። ስለዚህ መሳቢያ ከሌለ የሚሳብ ነገርም የለም። የሚሳብ ነገር ወይም ፊደል የለም። ለምን? መሳቢያ ስለሌለ። መሳቢያ እነማን ናቸው? አሊፍ ወያ ናቸው። አሊፍ ወያ እዚህ ጋር የሉም፣ እዚህ ላይ ማለት ነው። ስለዚህ ይሄ ሲነበብ ምን ይሆናል? ይሄ ሲነበብ ምን ይሆናል? ሲነበብ ምንድን ነው የሚሆነው? ቀለ ነው የሚሆነው። አልተሳበም ቃፍ። አይሹ ከዚህ ጋር ልዩነቱ አየሹ? የዚህና የዚህ ይሄኛው ቃለ ነው። ቃፍ ተስቧል። ለምን? እዚህ ጋር ቃፏ ምን ስለሆነች መሳቢያ አላት፣ ትሳባለች። መሳቢያው ማን ነው? አሊፍ ነው። የሚሳበው ማን ነው? ቃፍ ነው። ቃ የነበረውን ስንስበው ቃ ይሆናል ማለት ነው። ቀ የሚለውን ፊደል እዚህ ጋር ለምሳሌ ቃ ስቲ ወደ አ ይሆንና ወደ ቃ ይለወጣል። መንፈሳዊ ቁጥር ቀ ሲሳብ ወደ ቃ ይለወጣል ማለት ነው። ይሄኛው ሁለተኛው ግን እዚህ ጋር ያለው ሁለተኛው ግን ምንም መሳቢያ ስለሌለው አልተሳበም ማለት ነው። የአሊፍ ይሄ ነው ማለት ነው። ግልጽ ነው። ግልጽ ከሆነ የባ የወውና የያን ደግሞ